መከፋት፣ መሰበር፣ ድቅቅ ማለት ከዛ ድረስ ነው የምትፈልጊው ነገር። የራስ መተማመን ዝም ብሎ አይገባም። እኔ ቁስልን በመደበቅ አላ ነገ ጥሩ ቦታ የምትደርስ ሴት ታስታውቃል። ጥሩ ዛሬ እያንዳንዷ ትንሽ የምናደርጋት ነገር ያቺን ጠንካራ ሴት ጋር የፒስ ኢንቫይሮንመንት ነው። ሰላምን እናወራለን፣ በሰላም ራሳችንን እንቀይራለን፣ ከሰዎች ጋር አንወዳደርም። እያንዳንዱ ደቂቃ ለእኛ ውሳኔ ነው። ነገ ጥሩ ቦታ የምትደርስ ሴት ታስታውቃለች። ጥሩ ቦታ ለመድረስ የሚራመዱ ሴቶች የሚያደርጉትን 6 ነጥቦች እናያለን። የመጀመሪያው ግልጽ የሆነ ራዕይ ያላት። ግልጽ የሆነ ራዕይን መያዝ። ግልጽ የሆነ ራዕይ ሊኖርሽ ይገባል። ግልጽ የሆነ ነገ እደርስበታለሁ የምትይው ራዕይ ሊኖርሽ ይገባል። ነገ ላይ የት መድረስ ነው የምትፈልገው? እሷ የት መድረስ ነው የምትፈልጊው? ነገር ግልጽ የሆነ ራዕይ መያዝ ነው አንደኛው። እዚህ ቦታ ደርሳለሁ፣ በዚህ ጊዜ እንደዚህ ነገሮችን አደርጋለሁ። ዛሬ ላይ መራመድ ካልጀመርን ነገ ላይ የምንፈልገውን ነገር መገንባት በጣም ከባድ ነው የሚሆነው። ዛሬ እያንዳንዷ ትንሽ የምናደርጋት ነገር ያቺን ጠንካራ ሴት ትገነባለች። ሁለተኛ በራስ መተማመንን መገንባት። በራስ መተማመን ዝም ብሎ አይመጣም። እኛ ስለፈለግነው በራሳችን መተማመን እንችላለን ማለት አይደለም። ለምሳሌ የሆነ መድረክ ላይ ቆመን የሆነ ንግግር ማድረግ ብንፈልግ ወይም ደግሞ የሆነ ንግግር አድርጉ ብንባል ስለዛ ነገር ትክክለኛ የሆነ እውቀት ሊኖረን ይገባል። ውስጣችን ያለውን ነገር ባበዛን ቁጥር፣ ራሳችን ላይ በደንብ በሰራን ቁጥር፣ ራሳችን ላይ በደንብ አክቲቭ ሆነን እያስተዋልን ውስጣችን የምናስገባውን ነገር ከመረጥን በራስ መተማመን እዛኔ ይኖራል። በራሳችን ላይ ንጽህናችንን መጠበቅ ሊሆን ይችላል። አካሄዳችንን ማስተካከል ሊሆን ይችላል። የምንናገራቸውን ነገር በጣም መጠንቀቅ ሊሆን ይችላል። የምናደርጋቸው እያንዳንዱ ነገር በራስ መተማመናችንን ይጨምራል። በጣም በራሱ ላይ ውስጡ ያለውን አእምሮ ውስጥ ያለውን ሀሳብ፣ ልብ ውስጥ ያለውን ሀሳብ ንጽህና የሚያውቅ ሰው የትም ቢሄድ አይፈራም። በኮንፊደንስ ይናገራል። ጥሩ የሆነ ባህሪ ያለው ሰው የትም ቦታ ቢሄድ ይህ እሱ ችግር የለውም ይባላል። የሚያደርጉት ነገር ባህሪ፣ ማንነት እኛ ውስጥ ያለው እውቀት ነው ኮንፊደንስ እንዲኖረን የሚያደርገው። ሶስተኛ መግባባት መቻል። ከሰዎች ጋር በደንብ ማውራት መቻል። ከሰዎች ጋር ትስስር መፍጠር። ከምናውቃቸው ሰዎች ጋር ሊሆን ይችላል፣ ከአዳዲስ ሰዎች ጋር ትስስር መፍጠር። ምክንያቱም ነገ ላይ የሆነ ሰው የቱ ጋር ምን አይነት ነገር እንደሚሰጠን አናውቅም። ሁሉም ሰው የሆነ የሚያስተምረው የሆነ የተማረው ነገር አለ። ሁሉም ሰው ከህይወት ይማራል ብዬ አምናለሁ። ያን የተማረውን ነገር ሼር ለመደራረግ በጣም ትስስር ሊኖረን ይገባል። ከሰዎች ጋር መግባባት መቻል። የትኛውም ህልም፣ የትኛውም ራዕይ ከሰዎች ጋር የተገናኘ እንደሆነ አምናለሁ። ስለዚህ ከሰዎች ጋር መግባባት፣ እኛ ካሉን ህልሞች ጋር መጀመሪያ ላይ ግልጽ የሆነ ራዕይ ይኖረን ብለናል። ያን ራዕያችንን የሚደግፉን ሰዎች ጋር በጣም አታችድ መሆን አለብን። ከነሱ ብዙ ነገሮችን መማር አለብን። አራተኛ በድፍረት የተሞላ እንቅስቃሴ ማድረግ። በራስ መተማመን ከሚለው ሀሳብ ጋር ሄደ። በድፍረት የተሞላ በራሳችሁ ላይ ያላችሁን ድፍረት መጨመር ማለት ነው። የሆነ ነገር ማድረግ እችላለሁ ያንን ነገር፣ ከዛ በዛ ነገር ላይ እውቀቶችን መሰብሰብ፣ መጽሐፎችን ማንበብ፣ ሰዎችን መጠየቅ። ስንወጣ የሰው አረማመዱ እንኳን ያስገምተዋል ያንን ሰው። ኮንፊደንስ ያለው አረማመድ መራመድ፣ በጣም በድፍረት የተሞላ አረማመድ መራመድ። አለባበሳችን እኛን የማያሳቅቀን መሆን አለበት። በጣም በኮንፊደንስ እንድንራመድ፣ እንድንንቀሳቀስ፣ ከሰዎች ጋር ስናወራ በጣም በድፍረት ማውራት፣ የማትፈልጉትን ነገር አልፈልግም ማለት ያንን ድፍረት በደንብ። ሁሉም ነገር ልምምድ ነው። ሁሉም ነገር ትሬኒንግ ነው። አምስተኛ ደግሞ ጽናትና ቶሎ ማገገም። ሴቶች ብዙ ጊዜ እንደምንሰበር ነው ጭንቅላታችን ላይ የተሳለብን። ያ እንሰበራለን እኮ፣ ግን ቶሎ በዛ ነገር ማገገም። እኔ ቁስልን በመደበቅ አላምንም። ወይም ደግሞ ከተሰበርን፣ ካዘንን፣ ከተከፋን፣ የሆነ ነገር ፌል ካደረገ ባለመከፋት አላምንም። መከፋት፣ መሰበር፣ ድቅቅ ማለት፣ ከዛ ግን ራስን መዳን። ከዚህ በፊት በለቀኩት ቪዲዮ ላይ አውርቻለሁ። ቶሎ መዳን፣ ቶሎ ከዛ ነገር ላይ ቶሎ መሻሻል፣ ቶሎ መትረፍ፣ ያን ነገር መጥፎ ነገር እንዳያመጣብን ቶሎ ከዛ ከውድቀታችን ቶሎ መለስ ማለት ነው። ስድስተኛና በጣም የምወደው ነገር ራስን ማክበር፣ ራስን መውደድ። እኔ ነኝ ማለት እኔ ከኒው ማንነቴ ራሴን ወዳለሁ ማለት። ሰው ለሚወደው ነገር ምንም ነገር እንደሚያደርግ እናንተ ራሳችሁን ስትወዱት ለራሳችሁ ምን ያህል እንደምትጠነቀቁት አያላችሁ።
ራስን በጣም ማክበር፣ ራስን በጣም መውደድ፣ አይገባኝም ብላችሁ በምታስቡበት ቦታ አለመገኘት። አንቺ ጠንካራ ሴት ነሽ፣ ነይ ባሉሽ ቦታ ሁሉ አለመገኘት። ይሄ ማለት ለሰዎች አትገኝላቸው እያልኩኝ አይደለም፣ ግን በጣም በጥንቃቄ መሆን ባለበት ቦታ፣ መደረግ ባለበት ቦታ፣ መገኘት ባለብሽ ቦታ። ልክ ነው አሁን ብገኝ አስፈላጊ ነኝ እዛ ቦታ በምትዩ ቦታ መገኘት። ካልሆነ ፐርሰናል የሆነ ላይፋችሁ ላይ ፐርሰናል የሆነ ላይፍሽ ላይ እዛ ላይ ነው እኛ መስራት ያለብን፣ መጠንከር ያለብን በዛ ነገር ላይ ነው። እስካሁን እየሰማሽኝ ከቆየሽ ሰብስክራይብ ማድረግ እንዳትረሽ። ብዙ ነገሮች እናወራለን። ይሄ ፒስ ኢንቫይሮንመንት ነው። ሰላምን እናወራለን። በሰላም ራሳችንን እንቀይራለን። ከሰዎች ጋር አንወዳደርም። እያንዳንዱ ደቂቃ ለእኛ ውሳኔ ነው። እየተጠነቀቅን እንወስናለን።